ዛሬ ሄሎ ተማሪዎች እንዴት ናችሁ? እኔ ሰላም ነኝ። ደስ ብሎኝ ዛሬ አንድ ነገር ላሳያችሁ መጥቻለሁ እና እዚህ ጋር አንድ ኤክስፐሪመንት የምንሰራው አለ። ይሄ በቲዮሪ በወረቀት የተሳለውን እንዴት በብሬድ ቦርድ ኮንስትራክት እንደማደርግና እና ደግሞ እንዴት ካረንት ዲቫይድ ሩል እና ቮልቴጅ ዲቫይድ ሩል እንዴት እንደሆነ በፓራሌል እና በሲሪየስ እንዴት ኮንስትራክት እንደሚደረግ አሁን አሳያችኋለሁ። እስከመጨረሻ ባይ ዘ ዌይ ብትከታተሉ ደስ እንደሚል በጣም እርግጠኛ ነኝ። እሺ አሁን ልውሰዳችሁና ወደዚህ ይህን መጀመሪያ ሬዚስተር ሜጀር አድርገናል። እያንዳንዱን ሜጀር አድርገናልና እንዴት ኮንስትራክት እንደምናደርግ ቀጥታ ብንሄድ ደስ ይላል። መጀመሪያ ግን ላምጣላችሁ ወደዚህ ወደ ስዕሉ ላምጣላችሁ ኑ እና እዚህ ጋር ይኸው እዚህ ጋር ኤ ብለን ብንወስድና እዚህ ጋር ይሄን ቢ ብለን ብንወስድ ይሄን ሲ ብለን ብንወስድ ይሄን ዲ ብለን ብንወስድ እንዴት ይሄንን ቀጥታ እንደ ኮንስትራክት እንደምናደርገው አትራውና ነው ካሞን ነው። እዚህ ጋር መጀመሪያ ማስረዳት ያለብኝ ነገር አለ ብዬ አስባለሁና አሁን ወደዚህ እንደ አንድ ፖይንት ቁጥሩት ወደዚህ ማለት ነው። ብሬድቦርድ ወደዚህ እንደ አንድ ፖይንት ውሰዱ። ወደ ታች ደግሞ የተለያየ ነው። እያንዳንዱ ደግሞ የተለያዩ ነገሮች ናቸውና አሁን እዚህ ጋር 1 2 3 4 5 6 ሆሎች አሉ። እነሱ ሁሉ ሲሚላር የሆነ አንድ ኖድን ይወክላሉና አሁን ኤ ጋር በሲሉ የምናየው ኤ እዚህ ጋር 6 ኖዶችን እነዚህ ሆሎችን ሊወክል ይችላል። ኖ መጀመሪያ ከዚህ እንጀምር። ኤ ብላችሁ ውሰዱ። ይሄንን መደዳ በሙሉ ኤ ብላችሁ ውሰዱና ከዛ ከኤ ጋር የተገናኘ ሌላ ደግሞ ሲ አለ። ከኤ ጋር የተገናኘ ሌላ ደግሞ ቢ አለና ሌላ እንትን ናቸው እና አንዱ ኖድ በኤ ጋር አድርገን ወደ ሲ ደግሞ መጣን። የትኛውን ጋር እዚህ ጋር ብናደርግም ችግር የለውም፣ እዚህ ጋር ብናደርግም ችግር የለውም። ማድረግ እንበል። ዝም ብላችሁ ተከታተሉኝ፣ ግልጽ ይሆንላችኋል። ኮንፊውዝ አትሁኑ። እና አሁን ሌላ ነገር ይሄ ቢና ኤ ተገናኝተዋል። እንዴት ነው ያንን የምናገኘው ስንል ያው ይሄ ሁሉ ሲሚላር ኖድ ብለናል። አንድ ተመሳሳይ ስለሆነ ከነዚህ ከስድስቶቹ ሆሎች ውስጥ አንዱ ላይ መክተት እንችላለን። ከዛ አሁንም ሌላ ቢ እንሰራለን እዚህ ጋር ማለት ነው። አሁን ደግሞ ስናይ ቢና ደግሞ ሲ የተገናኙበት ሲሚላር የሆነ ነገር አላቸው። ቢና ሲን ለማገናኘት እንደገና እነዚህ ሲሚላር ስለሆኑ እዚህ ጋር ሲሚላር ቢ እንሰጣቸዋለን። ከዛ እዚህ ጋር ሌላ ኖድን እናስገባለን። አያችኋት? የሚገርማችሁ ደግሞ ቢና ሲ ደግሞ የተገናኙበት ከመሀል የተገናኙበት መስመር አለና ያንን ለመስራት አንዱ በቢ ላይ ይሆናል፣ አንዱ ደግሞ በሲ ላይ ይሆናልና ይሄን ብንወስድ አሁንም ይሄ 6 ሆሎች ሲሚላር ናቸው ብለናል። ስለዚህ